መራር የሰራቸውን ስራዎች በማስቀጠልና ለማጠናከር ትኩረት የሚሰጧቸውን ጉዳዮች በማንሳትም መወያየታቸውን ጠቁመዋል። አዲሱ የአፍሪካ ህብረት ኮሚሽን ሊቀመንበር ከክቡር ፕሬዚዳንታችን ጋራ የከርተሲ ውይይት ለማድረግ በጠየቁት መሰረት በዛሬ ተገናኝተዋል። ውይይቱ የከርተሲ ውይይት ነበረ። አብሮ ለመስራት ርብራቸውን የህብረቱን ኮሚሽን ሊቀመንበር ያስታወቁበት በኛ ፕሬዚዳንት በኩል ደግሞ ሆሬና ቢኩን ይላል እንጅሩ ሆሬና ቢኩ Ibn Telecom. የሚያሱትና በጣም ፍሬያማ ውይይት ነበረ። የአፍሪካ ህብረት ኮሚሽን አዲሱ ሊቀመንበር መሐመድ አሊ ዩሱፍ በዚህ ወቅት እንዳሉት ከፕሬዝዳንቱ ጋር ውጤታማ ውይይት አድርገዋል። ኢትዮጵያ ከአፍሪካ ህብረት ጋር ስላላት ግንኙነትና በአህጉራዊ ጉዳዮች ዙሪያ መወያየታቸውን ተናግረዋል። ከፕሬዝዳንት ታዬ በአህጉሪቷ ወሳኝና ወደፊት ናቸውን ጠቁመዋል። honored to be received by His Excellency President Taye Atsqesላሴ ክቡር ፕሬዝዳንት ታዬ አጽቀሥላሴ ዛሬ ተቀብለውኝ አግኝቻቸዋል። የአፍሪካ ህብረት አዲሱ ሊቀመንበር ሆኜ በመመረጤ በተደረገልኝም አቀባበልም አመሰግናለሁ። ከፕሬዝዳንቱ ጋር ቀደም ሲል እተዋወቃለሁ። ከእርሳቸው ጋር በሁለትዮሽ ግንኙነትና አህጉራዊ ጉዳዮች ዙሪያ አብረን ሰርተናል። አሁንም በብዙ ጉዳዮች ዙሪያ ተወያይተናል። በአህጉሪቱ ወሳኝ ጉዳዮች ዙሪያ hand in hand with the host country. እንደ አዲስ የኮሚሽኑ ሊቀመንበርነቴ ከዋና መቀመጫ ሀገር ኢትዮጵያ ጋር እጅ ለእጅ ተያይዘን እንሰራለን። በህብረትና በዋና መቀመጫ ሀገር መካከል ያለው ግንኙነት ወሳኝ በመሆኑ ይህንን እናጠናክራለን። ግንኙነትን ማስቀጠልና እጅን መሬት ላይ በተጨባጭ ሆን እንዲሆኑ እንደሚያደርግ እናምናለን። So that the deliverables that we are all working for becomes, a reality on the ground. የዜጎችን ህይወት በዘላቂነት መቀየር በሚያስችሉ ተግባራት ላይ በትኩረት እየተሰራ መሆኑን የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ተናገሩ። በክልሉ ከተረጂነት ወደ ምርታማነት ለመሸጋገር የማህበረሰብ ጥሪት ግንባታና የቤተሰብ ኑሮ ማሻሻያ ስራዎች አፈጻጸም ግምገማ መድረክ በሆሳና ከተማ ተካሂዷል። ዘገባው የማዕከላዊ ኢትዮጵያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። በኃይሉ ታደሰ ያቀርበዋል። መድረኩ እንደገለጹት በክልሉ የዜጎች ህይወት በዘላቂነት መቀየር በሚያስችሉ ተግባራት ላይ በትኩረት እየተሰራ ነው ይላል። የማህበረሰብ ጥሪት ግንባታና የቤተሰብ ኑሮ ማሻሻያ ፕሮጀክት ለማሳካት በተያዘለት የጊዜ ሰሌዳ መሰረት ተግባራዊ ማድረግ እንደሚገባ አስታውቀዋል። ይህ ዛሬ የተገኛቸው ሰዎችን ከእንትን እናወጣቸዋለን፣ ወደ ተሻለ ደረጃ እናደርሳል። ትራካቸው ይቀይራል። ራሳቸው ልጆቻቸውን ሊያስተዳድሩ የሚችሉበት ነገር ይኖራቸዋል። ይህም በጥንቃቄ ካገዝናቸው ብዙ ሰው ወደ ተሻለ ትምህርት ይደርሳል። ሰው ይሄን አስባችሁ ስሩ። ይህም ታሪካዊ ስራ በደንብ ፈጽመን በቀጣይ ደግሞ ትምህርት የምንወስድባቸው እንደተባለው ትምህርት ወስደን ትልልቅ ነገሮች ትልልቅ ገንዘቦች ሲመጡ እንዴት እንጠቀማለን ፕራክቲስ ነው የምናደርገው። መደጋገፍ በውስጧል፣ እንደጋገፋለን። ሰብአዊ ድጋፍ ባስቀመጥነው እቅድ መሰረት መሰራት መቻል አለበት። አስተማማኝ የምግብ ክምችት እንዲኖረን ወቅቶችን በአግባቡ መጠቀምና መጠባበቂያ ፈንድን ማጠናከር። በኋላ የቀራችሁ ቀርቦላቸዋል። ግባት የሚሰጣል ስጋት ስራ አመራር ኮሚሽነር ማረግ ማቴዎስ በበኩላቸው ከዚህ ቀደም የምግብ ዋስትና አፈጻጸም ውጤታማ እንዲሆን በትኩረት መስራት እንደሚገባ አመላክተዋል። ሶስተኛው ሃይማኖታዊ በተፈጥሮ መንገድ ገንዘብ በጣም ያሉ አገጠሩ 30 ይህ ደግሞ መንገድ አረጋግጡ ተደረና በዲጋፍ ማለት የኮማንዶች ስርዓት ስታብሌጅ ተደርጎ መረጃ የሚጠርቁ ተብለናል። ስታብሌጅ ይቀጥላል።
ሀብትን በመንከባከብና የተፈጥሮ ሚዛንን በዘላቂነት በመጠበቅ ማህበረሰቡ ተጠቃሚ እንዲሆን በትኩረት እየተሰራ ታወቀ። የቢሮ ከፍተኛ አመራሮችና የዞንና የወረዳ ባለድርሻ አካላት በጎፋ ዞን መለኮዛ ወረዳ ከ3000 ሄክታር ተጠቅመዋል። ተጨማሪ ጤና ለማለት ከሰው መከረቻ ያቀርቡ